ስሜ ቅዱስ በቀለ ይባላል። አሁን ላይ ተደራጅተን የምንሰራው 10 ልጆች ነን። 10ችንም በቦታችን ላይ በአግባቡ በምንጠቀምበት መንገድ እየተጠቀምን አሪፍ በየግላችን ለራሳችንም ከራሳችንም አልፎ የሆነች ነገር ለቤተሰብ የዕለት ተዕለት ኩርሻም ብትሆን የሆነ ነገር የምናደርግበት እድል ተፈጣጥሮልናል። ስሜ ፍቅሩ ዘለቀ ይባላል። የወረዳ 2 ነዋሪ ነኝ። አሁን በፋሚሊ ቢዝነስ በወጣት ክንፍ 50 ዶሮ ተቀብለን በማርባት ላይ እንገኛለን እና የከተማ ግብርና ያው ሰው ስራ ሳይነቅ ወጣቱ ነው ስራ ሳይነቅ ስራ መስራት እንዳለበት ትንሽም ትልቅም ሳይል ከዚህ በፊትም በ5 ዶሮ ወስደን ውጤቱን አይተናል። በ50 ዶሮዎች ደግሞ አሁን ደግሞ ከፍ አድርገን በወጣት ክንፍ ተሰጥቶን አሁንም እየሰራን ነው። ሚኪያስ ፋሲል ይባላል። አጠቃላይ ስለ ከተማ ግብርና በግቢያችን ውስጥ ከስብና ምግብ ማዕከሉ ጋር በመተባበር ማለት ነው ብዙ የከተማ ግብርና ስራዎችን እየሰራን እንገኛለን። በተለይ ለቆስጣ፣ ሰላጣና የአበባ ጎመን ስራዎችን እየሰራን ነው። እነዚህ ደግሞ ለህብረተሰቡም ሆነ ለዝቅተኛ መተዳደሪያ ያላቸው አካሎች ጠቃሚ ሆኖ አግኝተናል። በተለይ ግቢያችን ውስጥ የስራ እድል እንዲፈጠርበት አድርገናል። ጥበቃ፣ ጽዳት የሆኑ ማለት በደሞዝ ዝቅተኛ ተከፋዮችን ተጨማሪ ድጎማ እየተደረገበት ይገኛል እና የከተማ ግብርና በጣም አሁን ላይ ከፍተኛ የሆነ ለማህበረሰባችን አስተዋጽኦ እያደረገ ይገኛልና ይሄ ወደፊትም በተሻለ መልኩ አጠናክረን የሚቀጥልበት ይሆናል። በተለይ ስሜ ምስራች ንጉሴ ይባላለሁ። የወረዳ 2 ነዋሪ ነኝ። ብዙ ስራዎችን ሰርተናል። ለምሳሌ የምታዩት የከተማ ግብርና በጋራ በመሆን የሰራነው ነው። ያው ደጃችን ተክለን ገዝተን ብንጠቀም ይሻላል ማለት ከገበያ ወጥተን ከገበያ እንትን ከምንገዛ እዚሁ ግን በደጃችን በእቃም ሆነ በሃይላንድም ሆነ ተክለን ያንን ተጠቅመን አብስለን ንጹህ የሆነ ነገር ፍሬሽ የሆነ ነገር እንጠቀማለን። ስሜ ላማም ይባላል። ተደራጅተን ነው በ30 ዓመት ሜዳ የምንሰራው። ይህ ስራ እንግዲህ ለአንድ የስራ እድል ተከፍቶልና ከራሳችንም አልፎ ቤተሰቦቻችን እየረዳን ያለ ነው። በትርፍ ሰዓታችን ለቤተሰባችን እንዲሁም ደግሞ መኪናም እየወለወልን ፓርኪንግም እየሰራን ብቻ ከድሮ ካለንበት ሁኔታ አሁን የተሻለ ላይ እንገኛለን እና አሁን ምንድነው በብዛት የከተማ ልጆች ስንባል ስራ እንመርጣለን። የሆነ ነገር ክፍተት እናሳያለን። ስራ ላይም ስንሆን የሆኑ ነገሮች የሚረቱን ነገሮች ሊኖሩ ይችላሉ። ያንን ነገር ቆጥበን ምንድነው ለራሳችን አልፎ ለወደፊት ለቤተሰብም የምናደርግበትን መንገድና ስራ ለመምረጥ ከአንድ ነገር ወደ አንድ ነገር ነው እና እድገት ያለው የሆነ ነገር ላይ የተሻለ ነገር ላይ ለመድረስ ከታች የሆነ ነገር መስራት ይጠበቃልና እኔ ለወጣቶቹ ማስተላልፈው ትንሽዬ ግቢ ብትሆን አሁን ጊዜው ሞደርን የቴክኖሎጂ ጊዜ። ስለዚህ ትንሽዬ ግቢ ብትኖረን በዛች ትንሽዬ ግቢ ከተማ ግብርና የበለጠ ማስፋፋት እንደምንችል ተጠቃሚ መሆን ቢያንስ እንኳን የራሳችን ፍጆታ መቻል እንደምንችል ያው ስራ ምንም አይናቅም። አሁን ባለው ጊዜ ደግሞ ቢቻል 24 ሰዓት መስራት ነው ምንም ስራ ሳይናቅ። በከተማ ደግሞ ምንም እኛ ሀገር ምንም አልተሰራም። ስለዚህ ከተማ ደግሞ ያዋጣል፣ የከተማ ግብርና ያዋጣል። በዶሮ ብቻ ሳይሆን በወተትም አለ፣ በከብት ማርለብም አለ፣ በብዙም ነገር አለ፣ ያዋጣል። የስራ ትንሽ የለውም። እኔ ለወጣቶች ያው ማስተላልፈው ስራ ባንንቅ ምንም አይነት ስራ ላይ መስራት እንዳለብን፣ በተለይ ደግሞ ከተማ ግብርና በጣም አዋጭ የሆነ ስራ ነው። እዚሁ እንግዲህ እንደዚህም ወጣቶች ካሉ ስራ የመጡ ወጣቶች ካሉ ስራ እንዳይፈቱ ያገኙትን ስራ ሳይመርጡ የትኛውንም ስራ እንዲሰሩ ስል ያው ይሄን ለወጣቱ አስተላልፋለሁ። አመሰግናለሁ።